ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአንዲት ገራሚ ቪዲዮ ተመልሰናል። ይህ ንፋስ ቴክ ነው። በዛሬ ቪዲዮ ይዘንላችሁ የመጣ ነው እንዴት አድርገን ነው ማውዛችን ቢበላሽ የፒሲያችን ማለት ነው ኪቦርዳችንን ቢበላሽ ስልካችንን ተጠቅመን ራን ማድረግ የምንችለው እንደ ማውዝ ስልካችንን እንደ ኪቦርድ እና እንዲሁም ኮማንድ ፕሮምፕትን ከፍተን እንደፈለግን መስራት ኮማንድን ፒሲያችን ላይ ራን ማድረግ የምንችለው የሚለውን እናያለን ማለት ነው። ስለዚህ ሪሞትሊ አክሰስ ማድረግ የምንችለው እንዴት ነው የሚለውን በዛሬ ቪዲዮአችን እናያለን። መጀመሪያ ይህን ለማድረግ ሁለት አይነት አፕሊኬሽኖች ያስፈልገናል። ግልጽ ለማድረግ በዚህ በስተቀኝ በኩል የምታዩት ስክሪን ላይ ይሄኛው ማለት ነው እሱ ስልካችን ነው። በስተግራ የምታዩት ደግሞ ፒሲያችን ነው ማለት ነው። ግራ እንዳይገባችሁ ነው። ስለዚህ መጀመሪያ ስልካችን ላይ እንሄድና ፕሌይ ስቶር ላይ ገብተን ዩኒፋይድ ሪሞት ብለን እናወርዳለን ማለት ነው። የአፕሊኬሽኑን ስም ወይም ሊንክ ከስር አስቀምጬላችኋለሁ ዲስክሪፕሽን ላይ፣ እዛ ገብታችሁ ማግኘት ትችላላችሁ። ዩኒፋይድ ሪሞት የምትል ይሄው እዚህ ጋር እንደምታዩት እሷን ገብተን እናወርዳለን ማለት ነው። እንነካለን። ከዛ በኋላ ኢንስቶል ማለት ነው የሚጠበቅብን ማለት ነው። ኢንስቶል እንላታለን ማለት ነው። ስለዚህ እኔ አሁን ኢንስቶል ያደረኩት ሌላ አፕሊኬሽን ስላለ እሱን ገብተን እናያለን ማለት ነው። እስከሚያወርድ መጠበቅ የለብንም። ከዛ በኋላ እንገባና ዩኒፋይድ እንደወረደ ይሄው እዚች ጋር እንደምታዩት ዩኒፋይድ ሪሞት ወርዶልናል ማለት ነው። ስለዚህ እሱን እናንተ ማውረድ ትችላላችሁ። እዚህ ፒሲያችን ላይ ደግሞ እንመጣና እዚህ ጋር እንደምታዩት ክሮምን ከፍትና ዩኒፋይድ ፎር ፒሲ የሚለውን ክላይንት ብለን ማለት እንችላለን። ክላይንት ፎር ፒሲ የሚለውን ነካና ክላይንቱን እናወርዳለን ማለት ነው። ይሄ ኦፊሻል ሳይታቸው ሆኖ ዲስክሪፕሽን ላይ ዳውንሎድ ሊንኩን ከፈለጋችሁ በአይዲኤም ምናምን ለማውረድ እዛ ላይ ታገኛላችሁ ማለት ነው። ይሄንን እንነካለን። ከዛ በኋላ እንደምታዩት እዚህ ጋር ዳውንሎድ ዩኒፋይድ ሪሞት ፎር ዊንዶውስ ይለናል። ማክም ከሆነ ገብታችሁ ቀይራችሁ ማውረድ ትችላላችሁ፣ ፎር ማክ ብላችሁ። ከዛ በኋላ እንወርድና ስለዚህ እዚህ ጋር እንደምታዩት አሁን ጨርሶልናል ማለት ነው። እዚህ ጋር በደንብ አድርጎ ጨርሶልናል። ስለዚህ እሱን ወይ ገብተን ላይ እንደዚህ አድርገን ሾይንግ ፎልደር እንለዋለን። አለበለዚያ ዳውንሎድ ላይ ዳውንሎድ እንደሚሆን ካወቃችሁ እናንተ ገብታችሁ እዛ ላይ ማግኘት ትችላላችሁ። እኔ አሁን ግን ሾይንግ ፎልደር እለዋለሁ። ሾይንግ ፎልደር ካልኩት በኋላ እዚህ ጋር እንደምታዩት አምጥቶልኛል ማለት ነው። ስለዚህ ሴታፕ ነው ይሄ ሰርቨሩ። ስለዚህ ደብል ክሊክ አድርገን እንጀምራለን ሴታፓችንን ማለት ነው። ስለዚህ ይሄ ሴታፕ ስናደርግ ሁሉንም አፕሊኬሽን እንደሚጠቀም አይነት ነገር ስለሆነ የስ እንለዋለን። አንድ ማወቅ ያለባችሁ ነገር ግን ይህን ስታደርጉ ሁለቱም ስልካችሁም ፒሲያችሁም ከአንድ አይነት ዋይፋይ ጋር መገናኘቱን ማወቅ እርግጠኛ መሆን አለባችሁ ማለት ነው። አይ አክሴፕት ዘ አግሪመንት ብለን ብዙ ማንበብ አይጠበቅብንም። ኔክስት እንለዋለን። ከዛ ይቀመጥ ይለናል። ይሄ ዲፎልት የሆኑ ፕሮግራም ፋይል ላይ እንዲቀመጥ የሚያደርግልን ነው። ስለዚህ እሱ ይሁንና ኔክስት እንለዋለን። ከዛ ይህንንም ኔክስት እንላለን። ከዛ ሁሉንም ኔክስት እያላችሁ ማሳለፍ ትችላላችሁ። ስለዚህ ለኢንስቶል ሬዲ ነው ይላል። ኢንስቶል ትሉታላችሁ ማለት ነው። ስለዚህ ኢንስቶል አድርጎ እሱ ይጨርስልናል ማለት ነው። እሺ ይኸው እንደምታዩት እንግዲህ እዚህ ጋር ጨርሶልናል ማለት ነው። ብዙም አልቆየም፣ አንድ 10 ሰከንድ ብቻ ነው የቆየው። ስለዚህ ፊኒሽ እንለዋለን ጨርሳለን ማለት ነው። ሶ አሁን እንደዚህ ካረግን በኋላ ምንድነው የምናደርገው? ቀጥታ ምን እናደርጋለን? ሰርች የምትለዋ ላይ ገብተን ዩኒፋይድ ሪሞት ብለን ሰርች እናደርጋለን። ዩኒፋይድ ሪሞት ብለን ሰርች እናደርጋለን። ቀጥታ ይከፍትልናል ማለት ነው። ኦፕን እንለዋለን። እዚች ጋር መተን ኦፕን እንለዋለን። ከዛ አናዘር ኢንስታንስ ኦፍ ዩኒፋይድ ሪሞት ኢዝ ኦልሬዲ ራኒንግ ካለ ኦልሬዲ ካገናኛችሁት እንደዚህ ይላል። ስለዚህ ፒሲያችሁ ላይ ይሄንን ጀስት ሴታፑን አውርዳችሁ ከጨርሳችሁ በኋላ ምንም መንካት አይጠበቅባችሁም። ስልካችሁ ላይ ትመጡና ዩኒፋይድ ሪሞት አፕሊኬሽኗ ከፍቶታላችሁ ማለት ነው።
ስለዚህ እሷን ከከፈታችሁ በኋላ ሳይኒንግ ኢን ዊል ሜክ ኢት ኢዚየር ፎር ዩ ምናምን ይላችኋል። ከፈለጋችሁ ሳይኒን አድርጎ፣ እኔ ግን አሁን ስኪፕ ብለዋለሁ። ስኪፕ ዚ ሴትአፕ ብለዋለሁ። አሁን አያችሁት፣ አሁን ኮኔክትድ ቱ ኖፋስ ይለኛል። የፒሲያችሁን ስም ነው የሚያመጣላችሁ። እናንተ በኢሜይላችሁ ከተገናኛችሁ የኢሜይላችሁን ስም ሊያመጣላችሁ ይችላል። እኔ አሁን በፒሲ ስም ኖፋስ ስለሆነ በእሱን የተገናኙ። ስለዚህ ሌትስ ጌት ስታርትድ ትሉታላችሁ። ከዛ በኋላ አሁን የሪሞታችሁ ፉል ነው ማለት ነው። እነዚህ የምታዩት እንዳለ ነገሮች መስራት ትችላላችሁ ፒሲያችሁ ላይ ጀስት ከእንትናችሁ ቁጭ ብላችሁ ማለት ነው፣ ስልካችሁ ላይ ቁጭ ብላችሁ። ስለዚህ መሰረታዊ እንትን እናያለን። ቤዚክ ኢንፑት ማለት ማውዝ ማለት ነው። ማውዙን ገብተን ቼክ እናድርገው። ማውዙን ገብተን ቼክ ማድረግ እንችላለን። እዚህ ጋር እነዚህ ነገሮች አንብቧቸው። ታፕ ዊዝ ዋን ፊንገር ቱ ሌፍት ክሊክ። አሁን አንድ ዋን ፊንገር ከነካችሁ ሌፍት ክሊክ እንደማለት ነው። ለምሳሌ ነግጄ እንዲህ ብነካ እንደ ሌፍት ክሊክ ነው የሚቆጠረው ማለት ነው። ሌላው ደግሞ በሁለት ፊንገር ከነካሁት እንደ ራይት ክሊክ ይቆጠራል። ስክሮል ለማድረግ ከፈለጋችሁ ደግሞ በሁለት ጣታችሁ ወደ ላይ ስክሮል ማድረግ ነው ማለት ነው። ፒንች ዩዝ ፒንች ቱ ዙም ኢን እና ዙም አውት ለማድረግ እንደ ተለመደው ስልካችሁ ላይ እጃችሁ ሁለት ጣታችሁን ዙም እና ዙም ማድረግ ትችላላችሁ። ሎንግ ፕሬስ ደግሞ አሁን ማውዛችን ላይ ራይት ክሊክ አድርገን ሙቭ ለማድረግ እንደምንጠቀመው፣ ለምሳሌ ይህንን ሎንግ ፕሬስ አድርጌ ይኸው ሙቭ ማድረግ ይችላል እንደዚህ ማለት ነው። ስልኬ ላይ እንደምታዩት እንደዚህ በስልኬ ነው ይሄን እየሰራ ያሉት። ከዛ ስትነኩት ያቆማል ማለት ነው። አሁንም እየሰራ ያሉት እንዳለ በስልኬ ነው። ምንም የፒሲን ማውዝ አይደለም። ስለዚህ እንደዚህ አድርጌ ማቆጣጠር ይችላሉ ማለት ነው። ስለዚህ እንደዚህ አድርጋችሁ እንትን ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ማውዛችሁን መቆጣጠር ትችላላችሁ ማለት ነው። ሌላው ምንድነው? ፋይል ማናጀር። ፋይል ማናጀር ማለት ስልካችሁ ላይ ያለው ማንኛውም ነገር ያሳያችኋል። ዲስክቶፕ ላይ ምን አለኛው ብለው ይሁን እንደምታዩት እዚህ ጋር ክላውድ ይላል። ጂቲኤ ስሪ ያለ ይለኛል። ጂቲኤ ስሪ ተሳካታ ያላችሁ ካሊ ሊነክስ፣ ማቪስ ቤኮን፣ ቴሌግራም፣ እነዚህን አሁን ብነካቸው ይከፍታሉ ማለት ነው። ለምሳሌ ክላውድ ሺል ተውትና ማቪስ ቤኮንን ክፈትልኝ ብለው እዚህ ጋር እንደምታዩት ይኸው ማቪስ ቤኮን ፒሲ ላይ ተከፍቷል ማለት ነው። እያንዳንዱ ውስጥ እያላችሁ ምናልባት ማውዝ መጠቀም ከፈለጋችሁ ምንድን ነው የምታደርጉት? እዚች ጋር ከታች የምታዩት ማውዝ ምልክት አለች። እሷን ወይም ደግሞ ለኪቦርድ ከፈለጋችሁ ኪቦርድ እሱን ማድረግ ትችላላችሁ። እኔ አሁን ይሄንን ኤክስ ለማለት እዛ ሆኜ ማውዝ ሳልገባ ይሄንን ኤክስም ወርድንም ኤክስ ማለት እችላለሁ ማለት ነው። ኪቦርድ ከፈለጋችሁ ደግሞ እሺ መጀመሪያ እንትኑ ላይ እንግባና ወርድ ላይ እንግባ። ይሄ ወርድ ነካውት ወርድ ይከፍትልኛል እዛ ላይ። ከዛ ኪቦርድ ከፈለጋችሁ እቺን ቀጥታ መንካት ትችላላችሁ ማለት ነው። ከዛ ይሄን ነክቼ የፈለኩትን ነገር መጻፍ እችላለሁ ማለት ነው። ስለዚህ የፈለኩትን ነገር ለመጻፍ ምን አደርጋለሁ? ይሄንን ኤክስ ልንበለው አንዴ በማውዝ ገብተን ከዛ ኪቦርድ ላይ ገብቼ የፈለኩትን ሃይ ሰብስክራይብ ቱ ዚስ ቻናል ብቻ እንደፈለጋችሁ አድርጋችሁ መጻፍ እንደምትችሉ ለማሳየት ብዬ ነው። ፋይል ማናጀር ማለት ያይላችሁ ፋይል እንዳለ ማክሰስ ማለት ትችላላችሁ። ኪቦርድ አሁን ያየነው ነገር ነው፣ ግን ይሄ ለየ ብቻ ነው። ሚዲያ ማለት ደግሞ የፈለጋችሁትን ነገር አሁን ድምጽ ይኸው ይሄንን ሲጀምር ላይ ፒሲ ላይ ከቀኝ እንደምታዩት እየጀመረ ይመጣል ማለት ነው። ሲቀንስ ይሄ ሙት ማድረጊያ ነው። ይሄ ደግሞ መቀነሻ ነው። ይሄ ፕሌይ እና ፖዝ አለ፣ ማሳለፊያ አለ ማለት ነው። ሚዲያ እንደሱ ነው። ፓወር ማለት ደግሞ ፓወር ስነካይ ሸትዳውን፣ ሪስታርት፣ ሎግ ኦፍ፣ ሎክ፣ ስሊፕ፣ ዌክ ኦንላይን፣ አቦርት፣ ሃይበርኔት የፈለኩትን ነገር ማለት ትችላለሁ ማለት ነው። ስክሪን ደግሞ ምን ማለት ነው? ስክሪን ሪሞት ቪዊንግ ነው። ፒሲያችሁ ላይ ያተከናወነ ያለውን ነገር ማየት ትችላለሁ። ስክሪንን ብነካው ለምሳሌ ይኸው እንትን ላይ እንዳይ እዚህ ጋር ማይነሷን ከነካችሁ ዙሙን ያጠፋላችኋል ማለት ነው። ስለዚህ ይኸው አሁን ወደ ጎን አድርጌው እንደዚህ ማየት እችላለሁ ማለት ነው፣ ፒሲ ላይ ምን እየተፈጠረ እንደሆነ። ከዛ እዚህ ጋር አሁን የፈለኩትን ብነካ ይመጣል። ለምሳሌ የዊንዶውስ ምልክቷን ብነካት ዊንዶውስ እዛ ላይ ይከፍታል። ሰርች ብነካ እዚህ ሰርች ያደርግልኛል። ኤክስን እዚህ ጋር መንካት እችላለሁ። በቃ ፒሲያችሁን የስ ሴቭ ማለት ይችላል፣ ዶን ሴቭ ማለት ይችላል። አያችሁ አይደል? እዚህ ጋር እየነካው
ስለዚህ ፒሲያችሁን ቀጥታ መቆጣጠር ነው የምትችሉት ማለት ነው። ማውዟን እንደፈለጋችሁ ሲቀጥል ታፕ ስታደርጉ እንደ ስልካችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይህንን ገራሚ ነገር አወርዳችሁ እንድትጠቀሙት እመክራለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እንዲሰራላችሁ የምትፈልጉትን ኮሜንት ላይ ብታሰፍሩ አይተን የመስራት እድላችን ብዙ ነው። እጅግ አድርገን እናመሰግናለን።